ሰላም አለይኩም ወራህመቱላሂ ወበረካቱ። እህለን ሀባይብ እንዴት ናችሁ? ደህና ናችሁ ወይ? አሉ አልሐምዱሊላህ ረቢል ዓለሚን። ዛሬ በጠዋት ነው ቪዲዮ እየቀረስኩ ያለሁት። ሱብሃነ ኸይር ብያለሁ። ሀባይብ ወደ 68 ሺህ የፈጀ የቤት እቃ ነው፣ የኩሽና እቃና እንዲሁም ቲቪው እስከነ አክሰሰሪ ሁሉም እስከነ ገመዱ እስከነ ዲሽ ሁሉ ነገር የተሟላ ነው እና እነዚህ እቃዎች ማሻላ ተባረከላ 68 ሺህ ብር ነው የጨረሱት እስከነ ትራንስፖርታቸው። አሳያቸዋለሁ እና አንድ ባንዳቸው ማለት ነው። አህለን ሀባይብ ያው በድጋሚ መጣው እና እንደነገርኳችሁ ያው 38 ሺህ ብር ነው የጨረሱት እስከነ ትራንስፖርት። እነዚህ እቃዎች በመጀመሪያ እዚህ ጋር ያው ረከቦት 3 ረከቦቶች አሉ፣ የጥለቱ ማለት ነው። እስከነ ሲኒ 3 ደርዘን ሲኒ 3 ደርዘን ሲኒ እና 3 ረከቦቶች ማለት ነው። ያው ደርዘን ሲኒዎቹ ይኸው ናቸው። አንዱ ደርዘን ደግሞ ያንተፍቷለው ማለት ነው። እዚህ ጋር ደግሞ ያው እንደምትመለከቱት 3 ረከቦቶች ናቸው። አያችሁ 3 ናቸው። ያው አንዱ ይሄ ነው፣ አንዱ ተነጥፎበታል፣ አንዱ ይሄ እዚህ ጋር ነው ማለት ነው። አጠቃላይ 3 ረከቦቶች እንዲሁም ደግሞ 3 ደርዘን ይሄ ጥለቱ የንቅሳቱ ሲኒ 3 ደርዘን ናቸው። እዚህ ጋር 2 ደርዘን፣ እዚህ ጋር 1 ደርዘን፣ 3 ደርዘን። ከዛ እታች ደግሞ አንድ ጥፍ ያለው የሳር ሱፍራ ሜትር ከ70፣ እዚህ ጋር ደግሞ 2 ሜትር ከ70 የሳር ሱፍራ አለ። የሶስቱም ረከቦቶች ማለት ነው የሚነጠፉ ናቸው። ከዛ እዚህ ጋር ደግሞ ምን አለ የዋንጫው ረከቦት አለ። እንትን ረከቦት አልኩኝ ዶት ማለት ነው። የወርቃማው ማለት ነው የበረዶ ጆት እንደምትመለከቱት ታምራለች ማሻአላ። ይሄ 3000 ለማድረግ ገብቷል ዋጋው በአሁኑ ሰዓት ማለት ነው። ከዛ ደግሞ እዚህ ጋር 2 ደርዘን የውሃ ብርጭቆ አለ። የውሃ ብርጭቆ 2 ደርዘን፣ ይሄ 1 ደርዘን ነው። እዚህ ጋር ደግሞ 1 ደርዘን ማለት ነው። 2 ደርዘን የውሃ ብርጭቆ ያው ሳይዙ ይሄ በረጃጅሙ ነው፣ በረጃጅሙ ነው እንደምትመለከቱት። ከዛ ደግሞ 2 ደርዘን የውሃ ብርጭቆ ዋጋው 1500 ብር ነው። እዚህ ጋር ደግሞ 3 ደርዘን የቁርጥ ሳህን አለ። የቁርጥ ሳህን ግማሹ አንድ ተኩሉ በዚህ በነጩ ልሙጥ ነው። አንድ ተኩሉ ደግሞ በእነዚህ ማለት ነው። በእነዚህ አያችሁ በጣም ነው የምታምረው። ያው ይሄ ዋጋው 200 ብር ሂሳብ ነው። ምንም አይሆንም፣ አሪፍ ነው። ጥንቃቄ የተደረገ ያው የተወሰነ ጊዜ ይላል፣ አሪፍ ነው። እና ይሄ የቁርጥ ሳህኑ 3 ደርዘን ነው። ከዛ ደግሞ ምን አለ መሰላችሁ እዚህ ጋር ቲቪ አለ። ቲቪው ይሄ 32 ኢንች ነው እንደነገርኳችሁ፣ 32 ኢንች ቲቪ ነው። ያው አልተከፈተም፣ ምናልባት ታስገባችሁ ስለሚል አልተከፈተም። የዚህ ደግሞ የሚያስፈልገው ሁሉም እቃ አለው። ይሄ የዲሹ መስቀያ ምናምን እስከነ ብረቱ አለ እዚህ ጋር። ሌላ ደግሞ ይሄ ሪሴቨር አለ፣ ሪሴቨሩ አለ። እዚህ ጋር ደግሞ ይሄ የዲሹ ብሎ ነው መሰለኝ የሚያጠፉበት። ሌላ ደግሞ ገመድ አለው፣ ገመድ የቲቪው ገመድ። ከዛ ደግሞ ዲሽ አለ በትልቁ ማለት ነው። በነገራችን ላይ ትልቁ ነው፣ ያው የትልቁ መካከለኛው ናት እቺ ማለት ነው። እና ቲቪው ያው 30 ሺህ ብር ናት እስከነ ትራንስፖርት 9500 ብር ነው የተገዛው። ግን ትራንስፖርት ምናምን ከቦታው እስከ መናኸራ ድረስ፣ ከመናኸራ ደግሞ እስከ እንሴ ነው 8 ተጨርሷል። ይሄ እንትን እና በቃ 30 ሺህ ብር ማለት ነው። አጠቃላይ የ68 ሺህ የኩሽና እቃ ነው እስከነ ቲቪው ማለት ነው። እና ይሄን ይመስላል ሀባይብ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። እዚህ ጋር ደግሞ ማጥንት ነው ይሄ ረከቦቱ የስኳር ማስቀመጫ፣ የስኳር የሆነ የዕጣን ነው፣ የዕጣን ማስቀመጫ አለው።
ይሄ እንደምትመለከቱት ይሄ ማጨሻ ናት። እቺ ደግሞ ጀበና የምታስቀምጡበት ናት። እዚህ ጋር ደግሞ አለ በትልቁ ማጨሻ ናት። ይሄ ማጨሻ ናት። በነገራችን ላይ ይሄኛው አልመጣም። ይሄ የላዩ ማለት ነው ከራሱ ጋር የለም። ለምን እንደሆነ አላውቅም። አስቀርቶት ይሆን አላውቅም። ይሄ ማጨሻ ነው ይሄ እና በጣም ነው የምታምረው። ይሄኛው በጣም ተወዷል። ዋጋው 4200 ብር ነው የተገዛው ማለት ነው። እና ሀባይ ቪዲዮ ይሄን ይመስላል። ከዛው እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። እነዚህ ይመስላሉ። ወደ ቆሼ ልልከው ነው አሁን ኢንሻአላህ። ባላ ፍቃድ ላይክ ሼር ያደርጋችሁ አበረታቱኝ። እሺ ውዶቼ።